ፐርፌክት የሆነ ፎርጊቭነስ እንዲገኝ ፐርፌክት የሆነ ሳክሪፋይስ ያስፈልጋል። ፍጹም የሆነ እውነተኛ የሆነ ዘላለማዊ ስርየትና ይቅርታን ለማግኘት ፍጹም የሆነ መስዋዕት ይጠይቃል። ስለዚህ የብሉይ ኪዳን መስዋዕት በሙሉ እንከን አለባቸው፣ ድካም አለባቸው፣ ጉድለት አለባቸው፣ ሙሉ አይደሉም። የእግዚአብሔርን ጽድቅ በእግዚአብሔር ጽድቅ መጠን የሚመጥኑ ስላልሆኑ ፍጹም ስርየት፣ ሙሉ ይቅርታ አይገኝባቸውም። ሁል ጊዜ ፐርፌክት የሆነ ፎርጊቭነስ፣ ፐርፌክት የሆነ ሳክሪፋይስ ዲማንድ ያደርጋል። ስለዚህ ፍጹም ስርየትና ይቅርታ የተገኘው በፍጹም በክርስቶስ መስዋዕትነት ብቻ ነው። የክርስቶስ ደም ብቻ ፍጹም ስርየትን ማስገኘት ችሏል። ሸፍኖኝ አይደለም፣ ቀድሶኝ ነው። እግዚአብሔር በቃ ከልያለሁ ብሎኝ አይደለም፣ ይቅር ብሎኝ ነው። ተሰርቷል፣ ደም ፈሷል፣ ስርየት ተገኝቷል። ክብር ለእግዚአብሔር ለአምላካችን። ስለዚህ እግዚአብሔር የኢየሱስን ደም ያከበረው እኛን ታርቆ ኃጢአተኛውን ይቅር ብሎ በክርስቶስ ኢየሱስ ደም በኩል ኃጢአተኛውን ቀድሶ የኢየሱስን ደም እግዚአብሔር አከበረው። ኃጢአተኛ ነህ ያለውን ሰውዬ የሞት ፍርድ ይገባሃል፣ ሲኦል ነው የምትገባው፣ በድለኸኛል። በትክክልም ዳኛው እውነቱን ነው፣ በድለነዋል። የሚገባን ትክክለኛው ፍርድ ነው የሚገባን። እግዚአብሔር ይቅር ብያለሁ ሲል የኢየሱስን ደም ማክበሩን የሚያሳየን። እግዚአብሔር የልጁን ደም ያከበረው ኃጢአተኛውን ይቅር ብሎ። የኢየሱስ ደም በእግዚአብሔር ፊት ምን ያክል ቫልዩ አለው ብትሉ የሞት ፍርደኛውን ጻድቅ አደረገበት። ማንም ጻድቅ የለም እዚህ ቤት፣ ማንም ሮጦ የገባ የለም። በኢየሱስ ደም ብቻ ነው የመጣ ነው። በኢየሱስ ደም ብቻ ነው የምንኖረው። አሜን በሏ። በጣም ደግሜ ነው የምነግራችሁ። በእውነት በኢየሱስ ደም በኩል ገብተን በስራችን ፍጹም ለመሆን እንጥራለን አይደለም። በክርስቶስ ደም ነው የመጣ ነው። በክርስቶስ ደም ነው የምንኖረው። አሜን በሏ። በፍጹም አይቻልም። እግዚአብሔር ያከበረው የተቀበለው እሺ ያለው ይቅር ብያለሁ ያለው ለዘላለም ከኔ ጋር ይኑሩ ያለው በክርስቶስ ኢየሱስ ደም በኩል ብቻ ነው። ኢየሱስ መካከለኛ ከአሮን ይልቃል ከሙሴ። እኔ እንዲህ ደስ ያለኝ ሙሴ እንዴት ደስ ይለው። ኢየሱስ ይበልጣል ስትሉት ሙሴ 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 ስንል እኮ ነው ግራ የሚገባው። ለምንድን ነው የሚጠሩኝ? ልረፍበት የሞተ ሰው አረ ልረፍበት። ኢየሱስ 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 ስትል እኮ አቤት የሚል እኮ ሕያው ስለሆነ ነው። ሙሴስ ሰዎች እንደ ይላሉ ቆይ ሙሴ 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 ብትል አይሰማህም። ሕያው ሆኖ የሚሰማን ኢየሱስ ብቻ ነው። እርሱም ለዘላለም ሞትን ድል አድርጎ ስለተነሳ ከኢየሱስ ውጪ የሞት የተነሳ የለም። በሙሉ ሞተዋል። ሁሉ ከመቃብር በታች ናቸው። አንደር ወርልድ ናቸው፣ የሉም እዚህ። ስንጮ ስንጸልይ ስንማጸን ስናለቅስ እሱ ይሰማናል። እግዚአብሔር በልጁ ደም በኩል ኮሚኒኬት ያረጋናል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር የኢየሱስን ደም ያከበረው እኔን ይቅር ብሎ ኃጢአቴን ሰርዞ ምሮ ቅዱስ አድርጎ የማንነት ለውጥ እግዚአብሔር አድርጎልኝ ነው። በክርስቶስ ኢየሱስ ደም ምክንያት ነው የሆነውን ይሆን ነው። ክብር ለስሙ ይሁን። ወንጌል ይሄ ነው። ቤተ ክርስቲያን ባይዘው የሰበሰበን ይሄ ነው። ስትቆዩ እንዳትቀይሩ። ጌታ የተመሰገነ ይሁን። የኛ ኃላፊነቶች አሉ፣ በጣም ብዙ የምናነሳቸው በጣም ብዙ። የክርስቶስ ደም በፍጹም ነፃነት የተሰጠን፣ በፍጹም ነፃነት የፈሰሰ ፍጹም የሆነ ስርየትና ምህረት ያገኘንበት ቢሆንም የኪዳኑን ደም መርገጥና የቅድስናውን መንፈስ ማክፋፋት ደግሞ ስርየት የሌለው ኃጢአት ነው። ባይዘወይ ይሄንን ክቡር ደም ቫልዩ አለማረግ ደግሞ ይሄንን ክቡር ደም ደግሞ ዋጋ አለመስጠት ምን ማለት ነው? የኢየሱስን ደም ዋጋ አለመስጠት፣ በሌላ ለመተካት መሞከር። የክርስቶስን ደም በሌላ ነገር ለመተካት፣ በልምምድ ለመተካት፣ በማንነት ለመተካት፣ በጣም ቸርች ውስጥ መተን በምንለምደው ነገር ለመተካት መሞከር በጣም ዴንጀረስ። እግዚአብሔር ከኢየሱስ ደም ውጪ ከቁጣው በታች ነው።
ይሄንን የኪዳን ደም የረገጠ እኮ ነው የሚለው። እግዚአብሔር ያከበረውን ደም ማለት ነው። የዘላለም ሕይወት አለ ያለኝ በዚህ ደም ነው። ስረግጥበት ስርየት የለም። ለምን? መጀመሪያም የታረቀ ነው፣ መሃል የገባው ይሄ ደም ነው። ይህንን ደም ከረገጥክና ካክፋፋው ስርየት የለም። ይቅር አልልም፣ አልቀበልህም፣ ቁጣዬ ስር ነው የምትወድቀው ነው የሚለው። የተቀደሰበትን ያንን ደም የረገጠ የቅድስናውን መንፈስ ቅዱስን ማለት ነው ያክፋፋል። ምን ማለት ነው መንፈስ ቅዱስን ማክፋፋት? አንዳንድ ሰው የሚመስለው መንፈስ ቅዱስን መሳደብ ስርየት የለውም የሚለው እኔ ተሳድቤ አላቅም ይላል። እንዴ ሰውና ሰው እንደሚሰዳደበው መሰለ እንዴ? እንደሱ እኮ አይደለም። መንፈስ ቅዱስ ምንድነው ስራው? ስለ ክርስቶስ መመስከር፣ ኢየሱስን ማክበር። መንፈስ ቅዱስ ስለ ክርስቶስ ሲነግርህ አልቀበልም ስትለው እያክፋፋው ነው። ኢየሱስን ካልተቀበለ ሰው ስርየት የለውም። መንፈስ ቅዱስን የሚሳደብ ማለት ምስክርነቱን የማይቀበል ማለት ነው። አንዳንድ ሰው የሚመስለው ሰውና ሰው እንደሚሰዳደበውና እንደሚጣለው አይደለም። የመንፈስ ቅዱስ ሥራ ምንድን ነው? ሲመጣ ያከብረኛል፣ ስለ እኔ ይነግራቸዋል፣ ከኔ ወስዶ ይነግራቸዋል፣ እኔ ነገርኳችሁን ያስታውሳቸዋል። ይህንን አልቀበልም ስትል፣ የእግዚአብሔርን ቃል ዋጋ አልሰጥም ስትል፣ እንደ እግዚአብሔር ቃል አልራመድም ስትል፣ ከእግዚአብሔር ቃል ይልቅ ሌላ ነገር ስትፈልግ፣ ልምምድ በእግዚአብሔር ቃል የተተካ ቀን፣ የእግዚአብሔርን ቃል ዘግቼ አስቀምጬ ልምምድ ይቀድማል ያልኩ ቀን፣ ይሄ ነው መንፈስ ቅዱስን መሳደብ። የመንፈስ ቅዱስ ንግግር የት ነው ያለው? ይኸው ቃሉ ይሻለናል፣ እንትኑ ይሻለናል። መንፈስ ቅዱስ የሚናገረው ይሻላል ወይስ ቃሉ ይሻላል ይላል። ይሄኛው የማን ነው? ከዚህ ቃል ውጪ ከሆነ አጋንንታዊ ነው። የእግዚአብሔር ቃል የተጻፈው በመንፈስ ቅዱስ ቁጥጥር ስር ነው። ቀጥሎ ብቸኛ ሉዓላዊ ስልጣን ያለው ዘላለማዊ መቆሚያችን የእግዚአብሔር ቃል ነው። ምንም ነገር ይሻራል፣ ይቀየራል፣ ያረጃል፣ እንቀይረዋለን። ልጅነት ላይ የነበረ ነገር ማቹር ስታደርግ ራስህ ትሽረዋለህ። የእግዚአብሔር ቃል ልጅም ሆነ ትሰማዋለህ፣ ጎልምሰህ ትሰማዋለህ፣ አርጅተህ ትሰማዋለህ፣ ለዘላለም ትኖርበታለህ። ቃሌ ከሚያልፍ ምን ይለፍ ነው ያለው እግዚአብሔር? ሰማይና ምድር ቢያልፍ አንዷ ቃሌ ከምታልፍ። ለምንድን ነው እግዚአብሔር ለዚህ ቃል በጣም ቫልዩ የሰጠው? በመንፈስ ቅዱስ ቁጥጥር ስር አባቶቻችን ሆነው የተጻፈ ቃል ነው። የእግዚአብሔር እስትንፋሰ መለኮት ያለበት ቃል ነው። ከዚህ ቃል የሚበልጥ ባለስልጣን በእግዚአብሔር መንግሥት የለም። በእግዚአብሔር መንግሥት የመጨረሻ እግዚአብሔር ያነገሰው ባለስልጣን ቅዱስ ቃሉ ነው። ከዚህ ቃል የሚጣረስ የትኛውም ነገር ካለ እሱን ቁጭ አድርገን ቃሉን ይዘን ነው የምንሄደው። ጎናቸው ያለውን ሰው የመንፈስ ቅዱስ ምስክርነት የእግዚአብሔር ቃል ነው በሉት። you have to be serious እንደነዚህ አይነት ነገሮች ላይ። መንፈስ ቅዱስ የክርስቶስ እውነተኛ ምስክር ነው። የመንፈስ ቅዱስ ትምህርት ምንድን ነው? ስለ ክርስቶስ መንገር። መንፈስ ቅዱስ በእናንተ ውስጥ እንዳለ የምታውቁት በምንድን ነው? ልሳን ስትናገር ነው የምታውቀው? ትንቢት ስትናገር ነው የምታውቀው? ራእይ ስታይ ነው የምታውቀው? ኖ ኢየሱስን ባንተ ላይ ያከብረዋል መንፈስ ቅዱስ ካለ። ኢየሱስን መውደድ ይሰጣል መንፈስ ቅዱስ። እስቲ አሜን በሏ። ኢየሱስን የመውደድ አቅም ይሰጣል። ኢየሱስ ያስብልሃል መንፈስ ቅዱስ። ይኸዋቸው ሰዎቹን ጴጥሮስን ይኸው፣ ዮሐንስን፣ ጳውሎስን ይዋቸው። መንፈስ ቅዱስ በውስጣቸው አደረ፣ ወረደ ላያቸው ላይ። የሰዎቹ የመጀመሪያ ሥራ ስለተሞሉት ልሳንና ስለተቀበሉ ስጦታ እያስረዱ አይደለም የኖሩት። እናንተ እንደመሰላችሁ አይደለም ብሎ ኢዩኤል 2 አንድ የጠቀሰ። ከዛ ውጪ ወንጌል ሰበከ። ስለ ክርስቶስ እየሰበኩ በትምህርታችሁ ዓለሙን ሞላችሁት፣ ስለዚህ ሰው ያታውሩ እስኪባሉ አዲክሽን የክርስቶስ ኢየሱስ ሱሰኞች ነው ያረጋቸው። ከኢየሱስ ውጭ አይፈልጉም። ጸሎታቸው ኢየሱስን አክብረው ነው። ጸሎታቸው ወንድሞቻችን ይሄንን ቃል በፍጹም ግልጥነት እንዲናገሩ አቅም ስጣቸው። አሜን። ስለዚህ የመንፈስ ቅዱስ ምስክርነት የክርስቶስ ኢየሱስ መክበር፣ የክርስቶስ ኢየሱስ ሥራ። ስለዚህ እግዚአብሔር ኢየሱስን ደም አክብሯል።
የኢየሱስን ደም እግዚአብሔር አክብሮታል። የከበረ ደም አለ አብ ከሰማይ ተቀብያለሁ አለ። መክበሩን በምን አረጋገጠ? እኛን ይቅር አለ። ኃጢአት ተሰረየ። ሁለተኛው የመጀመሪያው የእኛን ኃጢአት ሰርዞ እግዚአብሔር ኢየሱስን እንደማከበረው፣ ሁለተኛው ኢየሱስን ከሞት አስነስቶ እግዚአብሔር የኢየሱስን እንደማከበረው። ኢየሱስ ከሞት ባይነሳ ይህ ሁሉ ሥራ ሙሉ አይሆንም። ትንሣኤ ባይኖር ኖሮ ከባድ ነበረ። ማሰብ አይቻልም። አፍተሮል ከመስቀል ሞቱ እኩል ከሞት መነሳቱ የሠራው ሥራ ኢየሱስ ክርስቶስን ከሞት አስነስቶ እግዚአብሔር እንዳከበረው አሳየ። ፊልጵስዩስ ምዕራፍ 2 ቁጥር 9 ምንድን ነው የሚለው? በዚህም ምክንያት የሚል ቃል አይደል? ምዕራፍ 2 ቁጥር 9 በዚህም ምክንያት እግዚአብሔር ያለ ልክ። በምን ምክንያት? ምክንያቱ ምን ነበረ? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል ሊለቀው እንደማይገባ ወይንም እንደመቀማት አልቆጠረም። ከዛ የባሪያን መልክ የያዘ በሰው ምሳሌ ተገኘ፣ ራሱን ባዶ አደረገ፣ ለሞት ያውም ለመስቀል ሞት የታዘዘ ሆነ ይልና በዚህም ምክንያት እግዚአብሔር ያለ ልክ ከፍ ከፍ። እግዚአብሔር ኢየሱስን ከሞት አስነስቶ የመስቀል ሥራውን የፈሰሰውን ደም አከበረ። እግዚአብሔር አክብሬዋለሁ ደሙን። ምን አርገ? ሪዘሬክሽን፣ ትንሣኤ። ኢየሱስ ከሞት ሲነሳ እግዚአብሔር የልጁን ደም አከበረ። የቀደስካቸውን ያነጻቸውን ባንተ ሥራ ምክንያት ይቅር የተባለውን ይህንን ሕዝባው ከሞት ተነስታለ ይዘኸውና አለው አብ። ልክ ኢየሱስ መስቀል ላይ ሲሞት ሰይጣን ተሸነፈ። ቆላስይስ 2:14 ኢየሱስ መስቀል ላይ ሲሞት ባይዘው ሰይጣን የተሸነፈው። ምክንያቱም ሲሞት የአለቆችና የባለስልጣናትን ማዕረግ ቆረጠ ይልና እርቃናቸውን አድርጎ በየአደባባዩ እያዞረ አሳያቸው። ኢየሱስ የሞተ ቀን ልክ ሲሞት መስቀል ላይ ሰይጣን ራቁቱን ይሄ ማዕረግ ደርድሮ ከአዳም ጀምሮ ሲዘርር ሲሾም አዳምን ሲጥል ሲሾም አብርሃም አልቻለውም ሲሾም ሙሴ አልቻለውም ሲሾም ማዕረግ በማዕረግ ማን ወንድ ነው እያለ ኢየሱስ መጣ። ሊገለብጠው ነው። ይሄ አመጣጡ ያስታውቃል እየተባለ ምኩራብ ለምኩራብ ያባረረው ነበር አይደል? ሲመጣ ልክ ኢየሱስ ሲገባ አጋንንት ይወጣሉ። ኢየሱስ ሲመጣ ይወጣሉ እነሱ። ያው ብርሃንና ጨለማ አንድ ላይ ሆነማ። እሱ በዚህ በር ሲገባ እነሱ በዛ በር ሹልክ ብለህ በቃ ሊገለብጠው ነው ሲሉ ለሞት ነው አለ። ሰይጣን ራሱ መሸነፉ ነው አለ። መሸነፉ ነው አይችልኝም ማዕረግ እጨምራለሁ ሲል ልክ ሲሞት ኢየሱስ መስቀል ላይ ሲሞት ምን እንደሚያደርግ ቢያውቅ ኖሮ ሰይጣን ኢየሱስ እንዲሰቀል አያደርግም። አለማወቁ ነው የጎዳው። ሰይጣን ምንም አያውቅ። እስካሁን ያለውን ነው የሚያውቀው። ባይዘው ከዚህ በኋላ ያለውን ይገምታል እንጂ አያውቅ። በኋላ ምን እንደሚፈጠር እሱም እኛም አናውቅ። እግዚአብሔር ብቻ ነው የሚያውቀው። እኛ እንደውም በረካከካልን ወደ ያለውን ላይ ነገር ይችላል። ትልቁን ስል ታውቀዋለህ። አሁን እኛ ሰማይ እንደምንገባ እርግጠኛ ነን። ኢየሱስ እንደሚመጣ ቅንጣት ታክል ጥርጥር የምትባል ነገር ውስጣችን እልፍ ራሱ አትልም። ኢየሱስ ሲመጣ ደግሞ ትተን ይህንን መሬት እንደምንሄድ ሰይጣን ደግሞ እንደዚህ ይላል። ይሄዱ ይሆን እንዴ እንደሚሉት እንደምንሄድ ራሱ የሰማው እኛ ብለን ነው። ኢየሱስ መጥቼ ወስዳቸዋለሁ ብሎ ሲናገር ይመለሳል። ሰው የሚመለሰው ከየት ነው? ተመልሶ ሄዶ እንዳይመለስ መግደል አለብኛ ሲል ሞቼ ተነስቼ ነው የሚሄደው አለ። ልክ ሲሞት ሰይጣን ገደልኩት ብሎ ኢየሱስ ልክ ሲሞት ማዕረጉ ርግፍ ብሎ እርቃኑ ኔክድ ድሬስድ የነበረ ሰይጣን ኔክድ ማዕረጋቸውን ቆርጦ ከዛስ ሊደበቅ ታውቃለህ? ሮጦ ሊደበቅ ሲል ናውጣ
በየአደባባይ እያዞረ ሰይጣን መሸነፉን ባይዘው ኢየሱስ አደባባይ ነው ያሳየው። አሁን አንዳንዶቻችሁ ሰይጣን ተሸነፈ ብላችሁ እንደ አዲስ ነገር እንዳታወሩ። የዛሬ 2000 ዓመት ቀራንዮ ላይ አሕዛብም አይሁድም እያየ ዓለም ሁሉ እያየ ኢየሱስ ድል አርጎታል። ልክ ሲሞት ሰይጣን ብቻ አይደለም አሮጌው ሰዋችን አብሮት ሞተ። የኃጢአት ዕዳ ተከፈለ። የኢየሱስ ደም ፈሰሰ።